ኢትዮጵያ የሰሜን ግዛቶቿን ጠረፎቿን በ1895 ዓመተ ምህረት በቱርኮች በግብጾች በጣሊያኖችና በፈረንሳዮች ሴራ ከተያዙባት ጊዜ ጀምሮ የባህር በሮቿን ለማስመለስ ከፍተኛ ጥረት አድርጋለች። አጼ ቴዎድሮስና አጼ ዮሐንስ እንደ አውሮፓውያን አቆጣጠር በ1855 ለንግስት ቪክቶሪያ በጻፉት ደብዳቤ የኢትዮጵያን የባህር በር ባለቤትነት አጽንተው የእንግሊዝ መንግስት የባህር በሩን ለማስመለስ በሚያደርጉት ጥረት እንዲተባበሩ ጠይቋል። አጼ ሚኒሊክ የግዛታቸው መጠንና የሀገሪቱን ወሰን የት ድረስ እንደሚያካልል ለዓለም መንግስታት ለማስታወቅ ለንግስት ቪክቶሪያ ከአምቦሳ አንስቶ የአስልን ባህር ጨምሮ የጥንት ዜጋችን የሙሐመድ ሐንፈሬን አፋርን ያስተዳደሩ የነበሩ ማለት ነው ግዛት ሙሉ ይዞ እየሄደ አርፋል ይደርሳል የሚል ደብዳቤ ጽፈው ነበር። በንግሥት ዘውዲቱ በአጼ ኃይለሥላሴና በመንግስቱ ኃይለማርያም ስርዓትም የባህር በርን ለማረጋገጥ ዘርፈ ብዙ ስራዎች መሰራ